ያባ አንተ ግን እንዴት አይነት የሚያምር ቦታ ነው የመጣኸኝ? እኔ እኮ ቦታ ስመርጥ እኮ እኮ ነኝ እናቴን እውነቴን እኮ ነው። በጣም እኮ ነው የምመርጠው። አይወድማ እንዴት አባቱ ነው ደስ የሚበናት። እስኪ የልብ ትርታዬን ከፍ የሚያደርግ የሆነ ነገር በይኝ። ከፍ የሚያደርግ? አዎ ልብ ምቴን ከፍ የሚያደርግ ምን ሚስትህ መጣች? ሽንቴ መጣ? አይወድማ አራውቄ ነው። ሄደች ተውኩት። አይወድማ ነይ እባክሽ። አንቺ እኮ የእኔ ባትሆኚ ይገርመኝ ነበር። እንዴት ተመታሁት? እኔም ብትወድቂው አንቺ ልወድቂ ደግሞ አይ እንቀሳቀስ። የስ እንቀሳቀሳ ወደ ቶርታ ኬክ እንብላ። ምን ይሄን ፍቅር በጣም እየራበኝ ነው። እና ልጋብዝሻለሁ እንዴ? ምን አስቸኮለሽ? አንቺ ደግሞ የሆነ መቀስ ነው እንደሆድሽ። እሱማ ቶርታ ኬክ እንዳለ ሆኖ እና ሆድ ያስ አድርጎ የሚቆይ ነገር ነው የምፈልገው። ሆድ ያዝ አድርጎ የሚቆይ ነው የምትፈልጊው እንዴ? እስከዛሬ ስመኝ የነበረውን አታስቢኝ። አሰጥሻለሁ ለ9 ወር ያክል ያዝ የሚያደርግ እሰጥሻለሁ። ነይ ዝም ብለሽ ነይ። አይወድማ 9 ወር? አዎ ነይ። ወዲያም ልታረገው ወዲማ 9 ወር ሙሉ እንዲህ አልፈልግም። እኔ 9 ወር ሙሉ አልፈልግም። ማማሽ እዚህ ብቻሽን ቁጭ ያልሽ ነይ እናቴ ሰላም በይ። ምን ሆነሽ ነው ያኮረፍሽው? ትናንትና ማታ የት ነው ያደርከው? ለሱ ነው እንዳያኮረፍሽው። ኧረ በጣም ስራ በዝቶብኝ በጣም አመሽው። እስከ ሌሊት 6 ሰዓት ድረስ ምናምን ሳመሽ አይ ቤት ማንም አይከፍትልኝም ብዬ ከሄለን ጋር አደርኩኝ። በጣም የደከመኝ። ከሄለን? አዎ ከሄለን ጋር ያደርኩት። ነው እንዴ? አዎ። ለማንኛውም ትናንትና ማታ ሄሉ እመጣለሁ ብላኝ ነበርና ኤችአይቪ መድኃኒት ረስተሻል ነው የሰጂ በላት። አሁን ወደ ስራ ልሄድ። ኤችአይቪ? አይወድማ ወይ የወንድ ልጅ ተበላ። አይወድማ አርፎ ማይተኛ ቀይዤ ጉድ ተሰራው። አይወድማ እንዴት ዋልክ? ሰላም ነሽ? እግዚአብሔር ይመስገን። የት ሄደሽ ነው? በእናትህ ሐኪም ቤት ሂጅ እየመጣሁ ነው። አመመሽ እንዴ? አዎ ትንሽ አሞኝ ሲሄድ እርጉዝ ነሽ አለኝ። የስንት ወር ወሽ? እባክህ ምኑን አውቄ እዛው ላይ እየጨመረበት በላ። ማንኛውም ቻው እባክህ። አይወድማ ምንድን ነው የሚጨምርበት እንዴ? ዘውዘው እየጨመረበት አይወድማ እንዴ?